والله ما ذكرت حدا لا تنزل وين انا اللي اعتلت همه واعتلت هم بخعوم وين معتز؟ لا ما احكي احنا كيف ما احكي بدك تحكي هي هدى بنات الاطرش بنات ابو عمر لا عندي ان شاء الله مبسوطين ما احكي هلا صرت الساعه 4 في حدا بعد شيء على الواتساب؟ لا ايه بعد الساعة 5 لطيفة منيح هذيك انا كان خوفي الجنيه بخعوم بس ما بيهمنا نحن يطلعوا بيت الاطرش بنات ابو عمر. السلام عليكم ورحمة الله وبركاته በሃይማኖት በዘር ባልሆነ ነገር የምንባላ ሰዎች ዛሬ እንግዲህ እየተፈጠረ ያለው ነገር ማለት ነው። ሁላችሁንም ሶስተኛ ወላ አራተኛ ቪዲዮ ላይ ነው። እባካችሁ ወደ ራሳችን እንድመለስ አላህ መልእክት እየላከ ነው ማለት ነው። ከቂያማ አንዱ ማለት እችላለሁ ዛሬ የተፈጠረው ነገር እባካችሁ ወደ ላይ ይሄው ሰዎች እንዳለ መሬት ላይ ወርደዋል ማለት ነው። ለአላህ ብላችሁ አፉ እንድትባባሉ ይሄ እንግዲህ የአላህ ስራ ነው። የአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እህታችን አይዞሽ አላህ ይጠብቅሽ። ግን ፎቅ ካለሽ የሆነ ሜዳ ቦታ ሰው ያለበት ቦታ ብትጠጊ አሪፍ ይመስለኛል። እኔ የእውነት እኔ እንደራሴ ነው የደነገጥኩት። አላህ ይጠብቅሽ፣ አይዞሽ፣ አትፍሪ። አላህ ይጠብቅሽ። አላህ ያ አላህ ከቤቱ ውስጥ ውጪ ፎቅ ላይ ያለሽ ይመስለኛል። ግን ከፎቅ ውረጂና የሆነ ሜዳ ላይ ሰው ያለበት ልጆቹን ይዘሽ ሂጂ። ስልካቸው ካልሰራ ምንም ማድረግ አትችይም። ቤቱ ውስጥ እዛ ላይ ፎቅ ላይ ነው ያለሽው። እና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም ያሳዝናል። አላህ ይጠብቀን። እዚህ ጋር መባላት ብቻ ነው። ረዱ አድርጉ ሰዎች፣ ወላሂ ላዚም ረዱ አድርጉ። ያስፈራል። በጣም ነው የሚያስፈራ ጊዜው። ያ አላህ እኔ በጣም ደንግጫለሁ እውነት ለመናገር ማለት ነው። የሆነ ጊዜ ከዚህም እኮ እንደዚህ ተነቃንቆ ነበር ግን የተጎዳ ሰው የለም። ቅርብ ጊዜ ነው እንደውም ግን እንደዚህ አይደለም። ይሄ በጣም እንጃ። ያ አላህ አላህ ይጠብቅሽ ታችን አላህ ይጠብቅሽ። ግን ከፎቅ ውረጂ ነው የምለው እንደኔ። ከፎቅ ብትወርጂ ይሻልሻል።